ሰላም አለይኩም ውድ ኢማም ቤተሰብ ሰላም ብያለሁ። ሁላችሁንም እንዴት ናቸው? ሰላም ነው? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በአዲስ ነገር ብቅ ብያለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤቱን ይቀላቀሉ። ሰብስክራይብ አድርጋችሁ ሁልጊዜ የምለቃቸው አዳዲስ ነገሮች ወደ እናንተ ይመጣሉ። ዛሬ ደግሞ የሰራሁት የሰሊክ አሰራር ነው፣ ወይም ደግሞ ሩዝ በወተት ወይም ደግሞ ሰሊክ አሰራር ነው ዛሬ ይዤላችሁ የመጣሁት። ሰሊክ በዶሮ ስጋ ማለት ነው። በጣም ነው የሚጣፍጠው፣ በጣም ቆንጆ ነው። ይሄ የምታዩት ሎሚውን ትንሽ በዛ ስላደረኩት ነው። እንደዚህ ሎሚ በጣም ሲበዛ እኔ እወዳለሁኝ እና ሎሚውን በዛ ስላደረኩት ነው እንደዚህ አረንጓዴ ነገር ያመጣው እና በጣም ቆንጆ ነው። ተከታተሉኝ እስከ መጨረሻው ትወዱታላችሁ። እኔ የተጠቀምኩት አንድ ዶሮ ነው። አንድ ሙሉ ዶሮ ለአራት መቁረጥ የፈለገ ለአራት ቆራርጦ መስራት ይችላል፣ ወይም ደግሞ ለሁለት መቁረጥ ከተፈለገ ለሁለት መቁረጥ ይቻላል። ይሄ ምንም ችግር የለውም። እኔ የተጠቀምኩት ለአራት ነው። በደንብ አድርጌ ነጩን ሁሉ ራሱ ከቆራረኩ በኋላ በመቀስ የምጠቀመው ነጭ ነገር አለ እና እሱን በመቀስ ነው ማንሳት የምችለው። ቢላዋ አያነሳልኝም። በደንብ አድርጌ ውስጡን ሁሉንም ቆዳውንም በደንብ ካጠብኩት በኋላ እንደምታዩት ደጋግሜ ነው ያጠብኩት። ዶሮ ግዴታ በደንብ መታጠብ አለበት፣ አለበለዚያ ሽታው ጥሩ አይሆንም። በደንብ ከቤ ካጠብኩት በኋላ በከልና በሎሚ በጨው ዘፈዝፈዋለሁ። ነጩ ከል ቢሆን ይመረጣል። ከልና ሎሚ ጨው አድርጌ ዘፈዘፍኩት። ከዛ የተጠቀምኩት ትንሽዬ ዘይት፣ ነጭ ሽንኩርትና ቀይ ሽንኩርት፣ ግርፋና ቅርንፉድ፣ ሄልም ያለው ሄልም መድረግ ይቻላል፣ ችግር የለውም። ሄል ስላልነበረም ያ ተጠቀምኩት። ከዛ የፈላ ውሃ ያደረኩበት። እዚህ ጋር ስጋዬን እያበሰልኩኝ ሩዙን አጥባለሁ። ሩዙ በጊዜ ታጥቦ በፈላ ውሃ መዘፍዘፍ ስላለበት ማለት ነው። እኔ ለአንድ ዶሮ 1 ኩባያ ከግማሽ ሩዝ መስሪ ነው የምጠቀመው። ሩዝ መስሪ በደንብ መታጠብ አለበት። በጣም ቆሻሻ አለው። ከሌሎች ሩዞች ለየት ያለ ነው ሩዝ መስሪ። በደንብ ነው የማጥበው። ደጋግሜ ካጠብኩት በኋላ በፈላ ውሃ ለ10 ደቂቃ ወይም ደግሞ ለ15 ደቂቃ ዘፈዝፈዋለሁ። ቶሎ እንዲበስልልን በፈላ ውሃ ስንዘፈዝፈው በኋላ ላይ ቶሎ እንዲበስልልን ነው። ተመልከቱት፣ በደንብ አድርጌ ነው ያጠብኩት። ስጋዬም እየበሰለልኝ ነው፣ ብዙም አልቀረውም። 30 ደቂቃ ወይም ደግሞ 40 ደቂቃ ነው ዶሮ ለመብሰል ጊዜ እንትን የሚለው ማለት ነው።
ከዛ በላይ እንኳን አይሆንም። ከዛ ስጋዬን በሰለ፣ አወጣሁት። ስኒያ ላይ አድርጌ አስቀምጠዋለሁ። ቅድም የዘፈዘፍኩትን ሩዝ አዲስ ብረት ድስት ላይ ዘረግፈውና የዶሮውን መረቅ፣ በዶሮ መረቅ ነው ሩዙን የምሰራው። የዶሮውን መረቅ አጥልሌ በሱ አበስለዋለሁ። ሌላ ውሃ አልጨምርም፣ እሱ ብቻ ነው የምጠቀመው። ከዛ እዚህ ጋር ለሩዙ የሚሆን ወተት እጠቀማለሁ። ወተት ኒዶ ካላችሁ ወተት ኒዶ ከሌለ ደግሞ ይሄኛው ኒዶ አለ አይደለ? ፈሳሹ ይሄኛው ወተት፣ ፈሳሹ ወተት እሱን መጠቀም ትችላላችሁ። ከሌለ ግን በኒዶ ራሱ ብቻ መስራት ይቻላል። እኔ ዛሬ በኒዶ ነው የምሰራው፣ ይሄኛው ስላለቀብኝ። በቀዘቀዘ ውሃ ነው የበጠበጥኩት። እዚህ ጋር ሰልሳና ዘይት፣ ጨውና ፍልፍል አስወጥ አድርጌ ቅድም የቀቅዬ ያወጣሁትን ዶሮ ሙሉ ለሙሉ ቀባዋለሁ። እርድም ማድረግ ትችላላችሁ፣ ግን እኔ ስላልፈለጉ ሰልሳና ዘይት፣ ጨውና ፍልፍል አስወጥ ብቻ ነው ያደረኩት። ሙሉ ለሙሉ ዶሮውን እቀባዋለሁ። ሁሉንም አገላብጬ ከቀባሁት በኋላ ፍሩን ነው የማስገባው። ሩዜ ተመልከቱት እየበሰለ ነው። ከዛ ቅድም የበጠበጥኩትን ወተት በአንድ ጊዜ ሁሉንም ዝርግፍ አላደርገውም፣ ቀስ ቀስ እያልኩ ነው የማደርገው። የተወሰነ ጠብ አድርጌ አማስለዋለሁ። አንድ አምስት ደቂቃ አቆየዋለሁ። አሁንም ጠብ አድርግና 5 ደቂቃ አቆየዋለሁ። በአንድ ጊዜ ካደረግነው ቶሎ ያልቅብናል ወተቱ። እዚህ ጋር ደግሞ የሩዙ ማባያ በኩስ ነው የምሰራው። ቲማቲም፣ ቃሪያ፣ ነጭ ሽንኩርትና ኮስበራ አድርጌ የሆነ ትንሽ ሲያቃጥል ደስ ይላል። ጨው ማድረግ ግድ ነው። ጨውና ሎሚ እጠቀማለሁ። ከዛ ሩዜም ደረሰ። እንደምታዩት ተመልከቱ። በጣም ቆንጆ ሆኖ ነው የደረሰው። ዱጃጁንም ስጋውንም እንትን ውስጥ አስገባሁት፣ ፍሩን ውስጥ አስገባሁት። ሩዜም አለቀ። ማሻአላ ተባረከላ። በጣም ቆንጆ ነው ወላሂ፣ ይጣፍጣል። ሰርታችሁ ቀመሱት። ሁሉም በየሳህኑ አድርጎ ነው ያቀረበው። በየሳህናቸው አድርገው ነው የበሉት። እና መጨረሻ ላይ ሩዙን ልታወጡት 5 ደቂቃ ሲቀር ይሄን ማድረግ አለባችሁ፣ ዝብዳውን። እና ቪዲዮውን ላይክ፣ ሰብስክራይብ አድርጉ፣ ኮሜንት ስጡኝ።